እኔ ወንድ ነኝ። ለምላሴ ለቃሌ እኖራለሁ እሞታለሁ። ማንቸስተር ደግሞ ይሄ መለያ ማለት ነው። በህይወት ዘመኔ በእጅ መልክቼ ማላውቀው መለያ ይሄው። ማንቸስተር ይችላል፣ ትችላላችሁ። ይሄን አሁን ወጥቼ ነው ገዛሁት። አሁን ወላሂ አሁን ወጥቼ ነው ገዛሁት። ኦሪጂናሉ ማለት ከቤት የለኝም። አሁን ነው ወጥቼ ገዛሁት። ይሄው ወላሂ ማንቸስተር ትችላላችሁ። ይሄ መለያ በህይወት ዘመኔ አስቤውም ማላውቀው ማለት ነው። አሁን የገዛሁት ታያላችሁ። እዚህ ጋር ማንም ሰው እዚህ ጋር በሩ እንደካ አልፈልግም። ምላጭውና አልከፍትም። አሁን ከፈት በሩን አልከፍትም። በእናትህ ክፈት። ሽምግልና እናወራለን። በቃ ምንድን ነው የማንቸስተር ደጋፊ ከልብ እኔ መስሎኝ ነበር በሜዳችን ስላልተሸነፍ መስሎኝ ነበር። እናም ትችላላችሁ። ይሄው ሼር አድርጉ። ወላሂ ለአዚም ቆርጣለኝ። አንድ ይዞ አለ። ሼር አድርጉ። ሼር 198 ብቻ ነው ሼር። እኔ ከማንም ስል አላነሳም፣ በርም አልከፍትም። እዚህም ገስት ማንም አላስገባም። ማንቸስተር ይሄን ቪዲዮ ሪኮርድ አድርጉ። ጆሮዬን ልቆርጥ እየሄድኩ ነው። ወላሂ በሩን አልከፍትም። ሼር አድርጉት ይሄን ቪዲዮ። ማንቸስተር ደጋፊ አም ሪሊ ሰርፕራይዝ ዩ ብራዘር። ይሄው የእናንተ መለያ አሁን ወጥቼ ገዛሁኝ ማለት ነው። ኦሪጂናሉ ማለት ነው። ወላሂ ለአንድ ሳምንት እየቀያየርኩኝ ነገም ሌላ ገዝቼ ማለት ነው እለብሳለሁኝ። ነገም ሌላ ገዝቼ እዚህ ጋር አፍም ከፍት ማለት ነው። እኔ አርሰናል ነኝ፣ ነገም የአርሰናል ደጋፊ ነኝ፣ መቼም የአርሰናል ደጋፊ ነኝ። ግን ምንድነው እኔ የአርሰናል ደጋፊ ነኝ ዛሬም ነገም። ግን ላልኩት ቃል ማለት ነው ለቃሌ እሞታለሁ። ገባችሁ አይደለ? እስቲ ቁረጦ የምትሉት በኮመንት ቁረጦ የምትሉት የፈጠነ ቁረጦ የምትሉት በኮመንት ምንድን ነው ቁረጦ የምትሉት? እረፍ ኖ ንገሩኝ። እኔ ለቃል እኖራለሁ። ወላሂ ንገሩኝ። ቁረጦ የምትሉኝ ማለት ነው። አም ጀስት ሪዲንግ ቁረጥ። ኧረ ተው ኖ እኔ የአርሰናል ደጋፊን ከመንሰክስ አልፈልግም። እኔ የምፈልገው እዚህ ጋር ሉክ ኦኬ። ቁረጥ፣ ይቅርታ በለን። ይቅርታ ለማለት ብሮ እኔ ይሄ መለያ ይኸው አሁን ወጥቼ አሁን የገዛሁት ይሄ መለያ ማለት ነው። ይቅርታ ለማለት ትችላላችሁ ብዬ መለያ ወጥቼ ገዝቼ አድሬበት ውዬበት ለሳምንት አዌም የማንቸስተር አዌ መለያም ገዛለሁ፣ ሆምም ገዛለሁ። ወላሂ አንድ ሳምንት ሌተቀን ለብሳለሁኝ። ገባችሁ አይደለ? ሌተቀን ገባችሁ? ማንቸስተር ይችላል። ቁረጥ። ቲክቶክ ዋርኒንግ እየላከብኝ ነው። ወላሂ ቆርጠዋለሁ። ወላሂ ቲክቶክ ዋርኒንግ እየላከብኝ ነው። እዚህ ጋር ቲክቶክ ዋርኒንግ እየላከብኝ ነው። ቆርጠዋለሁ። እንዲሁ ቆርጠዋለሁ።
ገና ቀርተዋል። ወላሂ ዋርኒንግ እያልክብኝ ነው እንትኑ። አያችሁ። ከዚህ በላይ ደግሞ አውርድ የምትሉኝ ካላችሁ በቃ እኔ ብያለሁ። ማንቸስተር ይችላል። ይሄው ጆሮዬን ቁርጭ ያለውኝ እዚህ ጋር አያችሁ አይደለ? እሺ አሁንም ቁረጥ የምትሉት የቀረውንም ቁረጥ የምትሉ ካላችሁ እኔ የአርሰናል ደጋፊ ዛሬም ነገም ስኖርም የአርሰናል ደጋፊ ስሞትም የአርሰናል ደጋፊ ግን መስሎኝ ነበር። በዚሁም የማንቸስተር ደጋፊ ትችላላችሁ። እቅርታ እኔም ወንድ ልጅ ነኝ። ቃሌን በማክበር ይኸው ገባችሁ አይደለ? ቁረጥ በደንብ እሺ። ወላሂ ቆርጣለሁኝ። ኦኬ ይታያችኋል። ፋራ የምትለኝ እናትን ልብድ አለ። ፋራ የምትለኝ ማለት እናትን ልብድ አለ። ገገማ ብሮ አም ሪሊ አርሰናል ፋንስ ቲል አይን ግሬቭ እስከምሞት እኔ የአርሰናል ደጋፊ ነኝ። ገባችሁ አይደለ? እዚህ ስር ፋራ ብለህ የምጽፈው ሁሉ በዳውክ ረዳውክ። ከዚህ በላይ ሀሳብ ወስዳለሁኝ። ኧረ ይቆራል የምትሉ ከሆነ እንቀጥላለን። ኦኬ ቃል በገባው መሰረት ይኸው ቆርጬ ያለሁኝ። ፋራ የምትል ሁሉ በድቼ ያለው ማለት ነው። እናተ ፍርድ ድንጋይ ትብላ። ፋራ የምትለኝ ማለት ነው። እዚህ ስር ፋራ የምትለኝ እናተ ፍርድ ድንጋይ ትብላ። ፋራ ብለህ የምትጽፈው ሁሉ እናትን በዳውል ረዳውልህ። እኔ ወንድ ነኝ። እንደ አንድ ወንድ ቃሌን አክብሬ ያለሁኝ። ደግሞ እየቆመ አይደለም። ቲክቶክ ደግሞ እዚህ ጋር ዋርኒንግ እየላከብኝ ነው። ጠብቁ። ከዚህ በላይ የምፈልጋችሁ ወላሂ በጣም ተቆርጧል። ይሄ ክለብ ይችላል። ትችላላችሁ። ማንቸስተር ዩናይትድ ይችላል። እኔ መስሎኝ ነበር በቤታችን ስላልተገረፍን በቤታችን አምቢተን ስለሆን የምናሸንፍ መስሎኝ ነበር። ተሸነፍን። ኳስ ነው። እኔ ዛሬም ነገም አርሰናል ነኝ። ስኖርም አርሰናል ነኝ፣ ስሞትም አርሰናል ነኝ። ከዚህ በላይ እዚህ ጋር ብዙ ሰው በር እየቀጠቀጠብኝ ነው። ቤተሰብ አለኝ። ቤተሰቦችም እንትን እያሉ ነው። ከዚህ በላይ ቪዲዮ ሰራላችኋለሁ። አንድ የማንቸስተር ደጋፊ ላስገባና ሀሳብ ልውሰድ። የአርሰናል ደጋፊ አልፈልግም። የማንቸስተር ደጋፊ አንድ ቁጥር ላ ከዚህ ጋር